ዛሬ በተለምዶ ድነት ይታጣል ወይ ወይም አማኝ ድነቱን ሊያጣ ይችላል ወይ የሚለውን ጥያቄ በተመለከተ ከዕብራውያን መልእክት አንፃር አጠር ያለ ሐሳብን እንነጋገራለን። ሰው ደህንነቱን ሊያጣ ይችላል ወይ የሚለውን ነገር ብዙ አስተያየቶች ግን የሚነሳ እንደ ትምህርት መንፈሳችን ኦሬዲ ስለዳነ ኮራፕት አይሆንም። መንፈሳችን ሲልድ ነው፣ ታሽጓል። ስለዚህ ዋን ሴቭድ ፎሬቨር ሴቭድ የሚል አስተምሮ አለ። ያን አንዴ ከዳንን ሁሌ ድነናል። መንፈሳችን ኮራፕት ሊሆን ኃጢአት ብንሰራ እንኳን መንፈሳችን ኦሬዲ ሲልድ ስለሆነ መንፈሳችንን ስለማይነካው በስጋችን ስለምንሰራ አንዴ የዳነ ሰው ሁሌ ድኗል። ምድር ላይ ሊያጭድ ይችላል፣ ይሄ በሰራው ስራ ፍሩቱን ሊያጭድ ይችላል፣ ግን ድህነቱ አይወሰድበትም የሚል አስተምሮ አለ። ወርድ ኦፍ ፌዝ ሲባል በቃ ኃይሉ ዮሐንስ መራገም ነው። አዎ ሰው መንፈስ ነው። ሰውማ ይሄ ወደ ሲሞት ወደ መቃብር የሚወረወረው እሱ ነው ብትሉኝ እስቅባችኋለሁ። በስጋችን እንደፈለግን ብንሆን ምንም ችግር የለውም ይላሉ። እንደዛ የሚል ሰው ካያችሁ በድንጋይ ውገሩት፣ እኔም ከእናንተ ጋር ድንጋይ ወረውራለሁ። ዋስትና በጌታችን በኢየሱስ ክርስቶስ ያገኘነው ድነት ኃጢአት ብንሰራ የሚጠፋ አይደለም። ወጋው ያመነ ይጠፋል ወይ? እንዲያውም ሰው መንፈስ ነው የሚሉት ኃጢአት ለመስራት እንዲመቻቸው ነው የሚል ፍልስፍና እየሰማን ያለንበት ሁኔታ ነው ያለው። ወደ የሚቀጥለው ነገር እንለፍ። ስለዚህ ሰው በአንተ አስተምህሮ መንፈሱ ሲልድ ሲሆን እግዚአብሔር ስጋውንና አእምሮውን ወይም ነፍሱን አእምሮ ነፍስ አድርጎ ላይቶ ያለው የህይወት ክፍል አለው የሚል አቋም አለ ማለት ነው። አዎ አለኝ። ወንድሜ ኃይሉ ዮሐንስ በፕሪዲስቲኔሽን ወይም በቅድመ ውሳኔ ታምናለህ? አላምንም። በምርጫ ታምናለህ? በምርጫ ግን አምናለሁ። አንድ ጊዜ ከዳነ ሰው ምን ይሆናል? መዳኔን ላጣው እችላለሁ? ጥያቄው መዳንን የተመለከተ ነው እና እንደዚህ ይላል። ዳግመኛ የተወለደ ክርስቲያን መዳኑን ወይም ደግሞ በሴት ከሆነ መዳኗን ሊያጡ ይችላሉ ወይ? አንድ ከባድ ጥያቄ ያነሳሉ ክርስቲያን ወገኖች፣ እኔንም ጨምሮ። መዳንን ካገኘው በኋላ የዳነ ሰው መዳኑን ሊያጣ ይችላል ወይስ አንዴ ከዳነ ዳነ ነው? Can I lose my salvation? ልመልስላችሁ መስሏችሁ ነው አሁን ያላችሁ? ጠያቂ ነኝ እኔም። እግዚአብሔር የሰጠውን ይነሳል ብዬ አላምንም። እግዚአብሔር እንቁልልጭ ይጫወታል ብዬ አላምንም። ያዳናቸውን እስከ መጨረሻ እንደሚጠብቃቸው ቅዱስ መጽሐፍ ይናገራል። Once saved always saved, right? ዝም ብለን ብናነብና ዝም ብለን ብናልፍ ማየት አለባችሁ። ራሳችሁ ማየት አለ። ዕብራውያን እንደዚህ ከሆነማ ተጠንቀቁ ምን ይላል? መጠንቀቅ ምን ያስፈልጋል? ተጠንቀቁ። ምንም ነገር የማይሆን ነገርን ተጠንቀቅ ይባላል እንዴ? ተጠንቀቁ፣ ኬርፉል። መዳን is a precious thing። ይሄ ቆርቆሮና ስታፍ እንኳን መከራ ያበላል እንዴ ለመጠንቀቅ? በደም የተገኘ በክርስቶስ የሥጋ መቆረስ የተገኘ መዳን ይዘህ መጫወቻ ታደርጋለህ? ምን ማለት ነው? እንደፈለጉ መኖር ምን ማለት ነው? መጠንቀቅ፣ ሲሪየስ ሆኖ መያዝ፣ ፕሬሸስ ስለሆነ በጥንቃቄ መቆለፍ፣ ፓሽኔት መሆን፣ መያዝ ያስፈልጋል። እሱ ነው ትምህርቱ። ግን ክርስቶስን ብንቀበልም አማኞች ብንሆንም በኃጢአት ምክንያት የዘላለም ቅጣት ወደፊት ሊያገኘን ይችላል ብሎ እንደማሰብ አደገኛ ትምህርት የለም። ምኑንም ያህል ባምን፣ ምኑንም ያህል በእምነት ብጸድቅ፣ ምኑንም ያህል የእግዚአብሔር ልጅ ብሆን፣ ምኑንም ያህል ከቅዱሳን ጋር ህብረት ባደርግም ግን የዘላለም ቅጣት ምናልባት ሊያገኘኝ ይችላል
ብሎ ድነትን እየተጠራጠሩ መኖር አደገኛ። በአማኞች ኃጢአት ላይ አላልኩ፣ በአማኞች ምን ላይ? እኔነት ላይ፣ ስጋ ላይ የሚፈጸሙ በኃጢአታቸው አማኞች ፍርድ ተፈጽሞበታል። አማኞች የባለፈው የዛሬው የሚመጣው ኃጢአት መተላለፍ በደላቸው ሁሉ ፍርዱን ተቀብሏል። እግዚአብሔር ኃጢአታችንን ሁሉ በማን ላይ አድርጎታል? በኢየሱስ ላይ። ለዚህ አማኝ ዮሐንስ 5 በኃጢአቱ ምክንያት ወደ ፍርድ አይመጣም ማለት ነጭ ዙፋን ፍርድ ፊት መጨረሻ ላይ አይቀርብም። ኦልሬዲ ከፍርድ ነፃ ነው። በክርስቶስ ኢየሱስ ያለ ሰው ነፃ ነው። ይሄ እውነትም አጋንንታዊ የሆነ ትምህርት እንዴት እንደዚህ ይላል? እኔ የሆነ ጸሎት ፕሮግራም ላይ ያው ጅል ነበርኩ፣ ምንም ማድረግ አይቻልም። ፌሎ በጣም ተበጥብጦ ፍሬሽ ነኝ ሰከንድ ኢየር ሳምቲንግ እንደዛ ያለው ፌሎ በጣም ተበጥብጦ ጌታ ሆይ ፈቃድ ከሆነ ይህንን አጋንንት አስተማሪ በሞት እንድታነሳው ብያቃለሁ። አይልም፣ እሱ እንደዛ አይልም፣ አላለምም፣ አይልምም። ለምንድን ነው የምትዋሹት? በሚሰራው ኃጢአት ምክንያት የዘላለም ሕይወቱን አያጣ። አማኝ በኃጢአቱ ምክንያት የዘላለም ሕይወቱን አያጣ። 100,000 ጊዜ አያጣም። አላለቀሰም እኮ ሰውዬው። ጌታው በቃ ሁለተኛ ወደ ሰው ባላይ ወደዚህ ትባላይ ወደ ትዳላይ እግዚአብሔር ሆይ ሳይል ትን እንዳለው ድፍት አለ። ወይም ከአንድ ሰው ጋር እየተጣላ እያለ ኧረ በኢየሱስ ስም እኔ ምናምን እያለ ትን ብሎት ድፍት አለ። ሳያለቅስ ቸርች መጥቶ እየየ ሳይል ማረኝ ሳይል፣ ነገር ግን ሰውየው ወንድማችን ኧረ በኢየሱስ ስም እያለ እንዲህ እየተደራ እና ያልክ እያለ ብትል አትጠራጠር፣ ራስን ጌታ ጋር ነው የምታገኘው። አማኝ የዘላለም ሕይወቱን ሊያጣ ይችላል ወይ? በእርግጥ ይሄ ጥያቄ ከብዙ ዘመናት በፊት የነበረ ነው። ዛሬም ደግሞ በዚህ ዘመን በብዙ መምህራን የሚባሉ ሰዎች ይህንን ጥያቄ አንስተው ይነጋገራሉ። አማኝ በምክንያት ሊጠፋ ይችላል ወይ የሚለው ጥያቄ ነው። አማኝ በኃጢአት ምክንያት ሊጠፋ ይችላል ወይ? እንግዲህ እንደምትሰሙት ብዙ ሰዎች መምህራን መካከል ግማሹ አማኝ ኃጢአት በመስራት አይጠፋም ብለው ቃል በቃል ይናገራሉ። ይሄ ደግሞ በጣም አደገኛው ነው። ስለዚህ የምታዩቸው የምትሰሟቸው አንዳንዱ አይ ሰዎች በመካድ ነው ከእግዚአብሔር መንግስት ውስጥ መውጣት የሚችሉት ይላሉ። አንዳንዶች ደግሞ አይ በመካድ አይደለም፣ ሆን ብለው ኃጢአትን የሚሰሩ ሰዎች ከእግዚአብሔር መንግስት ይጎላሉ ይላሉ። ሌሎቹ ደግሞ ምን ይላሉ? አይ ሰዎች ከእግዚአብሔር መንግስት የሚጎሉት ዳግመኛ ካልተወለዱ ነው። አማኝ የእግዚአብሔርን መንግስት የማይወርስበት ምክንያት ዳግመኛ ከእግዚአብሔር ካልተወለዱ ብቻ እንጂ የእግዚአብሔር ልጆች ከሆኑ በኃጢአት ምክንያት ከእግዚአብሔር መንግስት አይጎሉም የሚል ብዙ አይነት ትምህርት አላችሁ። ከነዚህ መምህራን መካከል እስቲ ማንን እንስማ? ዛሬ አንደኛው እንደ መጽሐፍ ቅዱስ ትምህርት አስተማረን ብለን ስንጠብቅ፣ ሌላ ጊዜ ደግሞ ሰዎች ከእግዚአብሔር መንግስት ይጎላሉ ወይ ብሎ ጠይቆ እንደገና ደግሞ እኔ ራሱ ጠያቂ ነኝ እኮ ልመልስላችሁ አልችልም የሚል መልስ ይዞ በመድረክ ፊት ይቆማል። ማንን እንስማ? እንደ እግዚአብሔርስ ቃል ከነኚህ ወንድሞች መካከል ማን ነው እያስተማረ ያለው? በዚህ ውስጥ የምታዩቸው እነ ዳዊት ፋሲል፣ እነ ኃይሉ ዮሐንስ፣ አማራ ጎስ ሁሉ በጣም ብዙዎቹ የተቃረነ ትምህርት ነው ያላቸው ወይስ ተመሳሳይነት ነው ያላቸው? አብዛኞቹ ሲልድ በሚለው መንፈሳችን ታሽጓል የሚለውን ሐሳብ ያስተምራሉ፣ ደግሞም ያስተጋባሉ። ያ ሁሉም ሲልድ ነን ብለው የሚያስቡ ከሆነ ትክክለኛውን የእግዚአብሔርን ትምህርት እያስተማረ ያለው ማን ነው? እርስ በርሳቸው ደግሞ አይስማሙም፣ እርስ በርሳቸው ደግሞ ይቃረናሉ። ዳዊት ያኛውን ሲቃወም ታያላችሁ፣ ሌሎቹን ሲቃወሙ ታያላችሁ። ምንድነው እሱ ያላስማማቸውስ? ለምሳሌ ዳዊት ፋሲልና ኃይሉ ዮሐንስ ምንድነው ያላስማማቸው? ሁለቱም አንድ አይነት ትምህርት፣ አንድ አይነት አስተሳሰብ ነው ያላቸው።
ዋናው ትኩረቱ ሰዎች ደግሞ ክርስቶስ ኢየሱስ አምነው ከዳኑ በኋላ አይጠፋም ብለው የሚያምን ከሆነ በየትኛው መንገድ ላይ ይሁን የትኛውንም የስተት አስተምሮ የሚያስተምር ዞሮ ዞሮ ኃጢአት ነውና ኃጢአት ብንሰራ ከእግዚአብሔር መንግስት አንጎልም ብለው እያስተማሩ ደግሞ ኃጢአተኞችን የመቃወም ሐሰተኛ መምህራንን የመቃወም ሐሰት ትንቢት የሚናገሩትን ሐሰተኛ ልሳን የሚናገሩትን የመቃወም ሞራል እንዴት ይኖራቸዋል ብለዋላ። በመጀመሪያ ኃጢአት ከእግዚአብሔር መንግስት አይለይም ብለው ተናግረዋል። እንዴት ሊሆን ይችላል? በደንብ አስተውላችኋቸው ተሆነ እነኚህ ሰዎች አማኝ ኃጢአትን ቢሰራ የሚል ስጋት አለባቸው። ለምሳሌ ዳዊት ፋሲል ሲናገር እንደሰማችሁት እናንተ ጥርስ ያበቀላችሁ ስለሆነ ነው ይህንን ሐሳብ ለእናንተ መነግራችሁ፣ ኃጢአት እንድትሰሩ አይደለም ስለምታውቁ አዋቂ ስለሆናችሁ ነው ይላል። እንግዲህ በእነኚህ የሰዎች ፍራቻ ኃጢአት በመስራቱ ምክንያት ከእግዚአብሔር መንግስት ይጎላል ሳይሆን በሞት በምድር ላይ በበሽታ በህመም በተለያዩ ሁኔታዎች ይቀጣል፣ በችግር ሊቀጣ ይችላል። ከዛም አልፎ ደግሞ አማኝ አሁንም ደጋግሞ በኃጢአት ውስጥ የሚቀጥል ከሆነ እግዚአብሔር እስከ ሞት ድረስ በስጋ ሞት ማለት ነው ይቀጣዋል። ምክንያት ወይንም ደግሞ ኃጢአት የሚያይሰሩበት አንደኛው ምክንያት ምንድነው? በምድር ላይ እንዳይሞቱ ስጋቸው እንዳይሞት ለማስተዋል ብንሞክር ማንኛውም ሰው ይሞታል። ጻድቁም ይሞታል፣ ኃጢአተኛውም ይሞታል። አንድ ሰው በታመመ ቁጥር ኃጢአት ስለሰራ ነው ማለት አንችልም። በኃጢአቱ ምክንያት ነው የሚታመመው። ሆስፒታል ውስጥ የተኙ ሰዎች ሁሉ ኃጢአት ሰርተው ነው ለማለት ያስደፍረናል? በፍጹም አይደለም። በዚህ በምድር ላይ እስካለን ድረስ ሁሉ እነኚህ ክስተቶች ይከሰታሉ። እንደ ማንኛውም ሰው ጻድቁ ላይም ኃጢአተኛው ላይም ይከሰታሉ። ለምሳሌ እነ ቅዱስ ጳውሎስ በእስር ቤት ውስጥ ማቀዋል፣ ይታመሙ ነበረ። የጌታ ደቀ መዛሙርቶች ይታመሙ ነበር። ሌላው አማኞች ይታመሙ እንደነበረ መጽሐፍ ቅዱስ ላይ ይነግረናል። ኃጢአት ስለሰሩ አይደለም። አንድ ሰው በክርስቶስ ኢየሱስ ካመነ በኋላ ዳግመኛ የተወለደን ሰው በምንድን ነው እሱ የሚታወቀውን የሚለው ሲናገሩ አንደኛ ዳግመኛ የተወለደ ሰው ከክርስቲያኖች ጋር ከወንድሞች ጋር ህብረት ያለው፣ በክርስቶስ ኢየሱስ ደግሞ ፍቅር ያለው፣ መልካምነት ያለው፣ የመንፈስ ቅዱስ መጽሐፍ ቅዱስን ማንበብ የሚወድ ይሄ ዳግመኛ ተወልዷል ብለው ይሄ ዳግመኛ መወለድ ምልክት ነው ብለው ይናገራሉ። እና ይሄ ዳግመኛ የተወለደው ሰውዬ ፍቅር ያለው ሰውዬ ትላንትና ክርስቲያኖችን ሲወድ የነበረ ሰውዬ ግን ዛሬ ምናልባት ከጌታ ከኢየሱስ ክርስቶስ ፍቅር ወጥቶ ጌታን ቢክድና ሌላ ኢየሱስ ክርስቶስን የማያምን ሃይማኖት ውስጥ ቢገባ ምን ሊሉ እንደሚችሉ አስባቸዋል? ቀድሞውኑ እነኚህ ሰዎች አልዳኑም፣ ከኛ ጋር ዘመሩ፣ እኛ ጋር ሰበኩ እንጂ ፈጽሞውኑ ዳግመኛ አልተወለዱም ነበረ ብለው ይናገራሉ። ይህ ፈጽሞውኑ ስህተት ነው። ምክንያቱም እነኚህ ሰዎች በጌታ በኢየሱስ ክርስቶስ አምነው ነገር ግን ከጌታ ከኢየሱስ ክርስቶስ ቢወለዱም ነገር ግን ወደ ኋላቸው አፈግፍገው ጌታን ክደዋል። እነኚህ ሰዎች ግን ስለ ኃጢአት እንኳን ሲናገሩ ኃጢአትን የሰራ ሰው በጣም ራሱን እንደሚያስጠላው፣ መዘመር እንደሚያቅተው፣ በዚህ አይነት ሁኔታ ውስጥ መመላለስ በጣም እንደሚያስጠላው ይናገራሉ። ግን ደግሞ አስምረው የሚናገሩት ኃጢአት ከእግዚአብሔር መንግስት አይለይም፣ በኃጢአት ምክንያት አንድ ሰው ከእግዚአብሔር መንግስት አይጎልም ብለው ያስተምራሉ። ይሄ በጣም ስህተት ነው። ከራሳቸው እንኳን እየተስማሙ አይደለም፣ ከትምህርታቸው ጋር እንኳን አይስማሙም። እነኚህ ሰዎች አስምረው የሚናገሩት ክርስቶስ ደሙን ያፈሰሰው በመስቀል ላይ የሞተው ቀድሞ ኃጢአቱና ደግሞ አሁንም ስለሚሰራው ኃጢአቱ ነው። ስለዚህ አሁን የሚሰራውም ኃጢአት የቀደመውም ኃጢአት ተከፍሎለታል ብለው ይናገራሉ። ኃይሉ ዮሐንስም አማን ሻሎምም ዳዊት ፋሲልም እንዲህ ሲሉ ትሰማላችሁ። ኃጢአት እየሰራ ክርስትናው ይቀጥል የሚል አስተምሮ የሚያስተምር ሰው የመጀመሪያው ድንጋይ ወርዋሪ እኔ ነኝ ሲሉ ትሰማላችሁ። እንዲህ አይነት አስተምሮን የሚያስተምርን ሰው እኔ ነኝ ድንጋይ መወረውርበት ሲሉ ትሰማላችሁ። መጀመሪያ መወርወር ካለባቸው ዳዊት ፋሲልም ኃይሉ ዮሐንስም አማን ሻሎምም ቢሆን ራሱ ላይ ነው ድንጋይ መጀመሪያ መወርወር ያለበት ማለት ነው። ሐሳቤን ለመጠቅለል ያህል የቅዱስ ጳውሎስ መልእክት ወደ አንደኛ ጢሞቴዎስ ምዕራፍ 6 ላይ ያለው ቅዱስ ጳውሎስ ለልጁ ጢሞቴዎስ በጻፈው መልእክቱ ሐሳቤን ለመደምደም ሞክራለሁ። ቅዱስ ጳውሎስ ለልጁ ለጢሞቴዎስ ምን አይነት ምክር እንደመከረው ለማንበብ እንሞክር። ምዕራፍ 6 ቁጥር 1 ላይ የእግዚአብሔር ስምና ትምህርት እንዳይሰደብ ከቀንበር በታች ያሉ ባሪያዎች ሁሉ ለገዟቸው ጌቶች ክብር ሁሉ እንደተገባቸው ይቁጠሯቸው። የሚያምኑም ጌቶች ያሏቸው ወንድሞች ስለሆኑ ይቁጠሯቸው። ነገር ግን በመልካም ስራቸው የሚጠቅሙ የሚያምኑና የተወደዱ ስለሆኑ ከፊት ይልቅ ያገልግሉ። እነዚህን አስተምርና ምከር።
ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በማይስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል። አንዳችም አያውቅም፣ ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ አሳብም፣ እርስ በርስም መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርንም መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። ከነዚህ ካሉ ራቅ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችም ልንወስድ አንችልም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ከሃይማኖት መሳሳት እንዳለ ቅዱስ ጳውሎስ ይነግረናል። ከተሳሳቱም በኋላ ደግሞ በስቃይ ራሳቸውን ሊወጉ እንደሚችሉም ይነግረናል። ቁጥር 11 አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅና እግዚአብሔርን መምሰል እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከተል ይለዋል። ቅዱስ ጳውሎስ ልጁ ጢሞቴዎስን ከዚህ አይነቱ ነገር ሽሽ ያለበት ምክንያት ምንድን ነው? እናስተውል ስንሞክር ቅዱስ ጳውሎስ ከእንደዚህ አይነቱ ሽሽ ያለበት ምክንያት እንደዚህ አይነቶቹ ወይንም እንዲህ አይነቱ ልምምድ እንዲህ አይነቱ ትምህርት ከሃይማኖት እንደሚያሳስት፣ ከእምነት እንደሚያጎድል፣ ከእግዚአብሔር መንግሥት ውስጥ እንደሚያስወጣ ይህንን ስለሚያውቅ ልጁን ጢሞቴዎስን ይመክረዋል። ቁጥር 12 ላይ መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። ሁሉም በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊውም ጲላጦስ ዘንድ መልካሙንም መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ዕድፍና ያለ ነቀፋ ሆነህ ትእዛዙን ጠብቅ ይለዋል። እነ ዳዊት ፋሲል ሲያስተምሩ ሰዎች በኃጢአት ውስጥ ቢሆኑ እንኳን የእግዚአብሔር መንግሥት እንደሚወርሱ ይናገራሉ። ቅዱስ ጳውሎስ ግን በዚህ ምዕራፍ ላይ ከእንደዚህ አይነቱ ሽሽ፣ በቅድስና ኑር፣ እግዚአብሔርን መምሰል ማትረፊያ ነው እያለ ይነግረዋል። እንደዚህ የስተት አስተማሪዎች ግን ኃጢአት ከእግዚአብሔር መንግሥት አይለይም ብለው በድፍረት ይናገራሉ። ይሄ የእግዚአብሔርን ቃል መናቅ፣ ከእግዚአብሔርም ሐሳብ ውጪ የሆነውን ነገር መናገር ነው። ቁጥር 15 ላይ ያንም መገለጡን በራሱ ጊዜ ብፅዕና ብቻውን የሆነ ገዢ የነገሥታት ንጉሥና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። በአሁኑ ዘመን ባለ ጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በማያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንዲህ አይነት ትምህርት ይሰጠዋል። ምእመናን ምን አይነት መሆን እንዳለባቸው፣ እንዴት አይነት ኑሮ መኖር እንዳለባቸው፣ ባለጠጎች እንዴት አይነት ኑሮ መኖር እንዳለባቸው በሚገባ ይመክረዋል። ይሄ የክርስቶስ ሐሳብ ወይንም የክርስትና ሕይወት ነው። ቁጥር 18 እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል። ክርስትና መረዳዳት እንዳለበት ከክርስቶስ የተማርነው ሕይወት እርስ በርሳችን በፍቅር መተጋገዝ እንዳለብን የሚያሳይ ነው። ቁጥር 20 ላይ ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍ መከራከር እየራቅህ የተሰጠህን አደራ ጠብቅ። ይህ ዕውቀት አለን ብለው አንዳንዶች ስለ እምነት ስተዋልና ጸጋ ካንተ ጋር ይሁን ብሎ ይመክረዋል። እንግዲህ ወንድሞች ሆይ አንዳንዶች ስለ እምነት ስተዋልና ይላል።
መሳት አለ ወገኖቼ። አንድ አማኝ በክርስቶስ ኢየሱስ ካመነ በኋላ ወደ ኋላው ተመልሶ ክርስቶስን መሳት ይችላል። የመሳት ሁሉ መንገድ ኃጢአት ነው። የኃጢአት ደሞዝ ሞት እንደሆነ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ነግሮናል። ወገኖቼ ኃጢአት ከእግዚአብሔር መንግሥት ይለየናል። ኃጢአት ከክርስቶስ መንግሥት ይለየናል። ስለዚህ ኃጢአት ላለመስራት ክርስቶስ ሕይወት ለመኖር መትጋት አለብን።